ባለፉት 40 ደቂቃ ውስጥ እስራኤል ያደረገችውን ነገር ልንገራችሁ። ኢራን ላይ ቅድም እንደነገርኳችሁ ቦምቦችንና ሚሳኤሎችን መደብደቧ ይታወቃል። የእስራኤል መከላከያ ሚኒስትር ታዲያ በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን አስታውቆም በመላ ሀገሪቱ ደግሞ የአደጋ ጊዜ የማስጠንቀቂያ ደውል ማሰማቱ በዚህ ሰዓት የወጡ መረጃዎች አሳይቷል። እስራኤል ጥቃቱን ተከትሎ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ማወጇ ነው የተነገረው። እርምጃው ታዲያ ከኢራን በኩል ሊፈጸም የሚችል አጸፋዊ እርምጃን ተከትሎ ዜጎች ታዲያ ወደ አደጋ ጊዜ መደበቂያ ክፍል ውስጥ እንዲገቡ በእስራኤል ሳይረኖች እየተሰሙ እንደሚገኙ መረጃዎች እየወጡ ይገኛሉ። በመካከለኛው ምስራቅ ከፍተኛ የተባለ ውጥረት እንግዲህ ተከስቷል ማለት ነው። አሜሪካም ሆነች እስራኤል ወደዚህ ጦርነት አንድ ጊዜ ገብተዋል። ኢራንስ ምን አይነት አጸፋዊ ምላሽ ትሰጣለች የሚለው ተጠባቂ ሆኗል።